የዛሬ ትምህርታችን ተማሪዎች atomic structure and periodic properties of the element atomic structure ሞደርን አለ እንደገና ደግሞ ኦልድ አለ ኦልድ አቶሚክ ቲዮሪ አለ ሞደርን አቶሚክ ቲዮሪ ደግሞ አለ ኦልድ አቶሚክ ቲዮሪ ዳልተን ነው የመጀመሪያው ስለ አተም ቲዮሪ ፖስቱሌት ያደረገው ዳልተን ይባላል ጆን ዳልተን postulates of Dalton atomic theory ስለ አተሞች አምስት ፖስቱሌቶችን አስቀመጠ ፖስቱሌት ማለት ማረጋገጫዎች የተረጋገጡ እሱ በጊዜው የራሱን የሆነ አናሊሲስ ሰርቶ ያረጋገጣቸው ማለት ነው the first one atoms are indivisible አተሞች አይከፋፈሉም ማለት ነገር ግን ሞደርን ኬሚስትሪ አተሞች ይከፋፈላሉ ሰብ አቶሚክ ፓርቲክልስ አሉ ኤሌክትሮን ፕሮቶን ኒውትሮን ሰብ አቶሚክ ፓርቲክልስ ምንላቸው ስለዚህ ይሄ የመጀመሪያውን ፖስቱሌቱን በሞደርን አቶሚክ ቲዮሪ ተተክቷል ይሄ አሁን አይሰራም the second one atoms of an element are identical ሁሉም አተሞች ለምሳሌ ሊቲየም አተም ሊሆን ይችላል ሊቲየም አተም ብዙ አይነት ሊቲየም አተም እንዳለ ሞደርን ኬሚስትሪ ያረጋግጧል አይሶቶፕስ ብሎ ያኔ ዳልተን ግን በአናሊሲስ በሚሰራ ጊዜ ሊቲየም ሁሉም ሊቲየም ተመሳሳይ ነው ብሎ ነበር ፖስቱሌቱን ያስቀመጠው ስለዚህ ይሄ አይሰራም ለምሳሌ ካርበንን ብትወስዱ ካርበን 12 አለ ካርበን 30 አለ ካርበን 40 አለ እነዚህ በሙሉ አይሶቶፕስ ናቸው አይሶቶፕስ ኦፍ ካርበን ነምበር ኦፍ ኒውትሮናቸው ይለያያል ስለዚህ ራሳቸው ካርበን ሆነው የተለያዩ ናቸው በሞደርን ኬሚስትሪ ነው ይሄ የተረጋገጠው ነምበር 3 atoms of different elements differ in mass ይሄ ትክክል ነው ሞደርን ኬሚስትሪ ይሄን ያረጋግጣል የተለያዩ አተሞች በማስ ይለያያሉ ለምሳሌ ሶዲየም አተም ከፖታሺየም አተም ማሱ የተለያየ ነው ሁሉም የተለያዩ ናቸው አራተኛው ነምበር 4 atoms cannot be created or destroyed ዳልተን ይሄንን ያለው law of conservation of mass based on law of conservation of mass ምንድነው የሚለው አንድ ምሳሌ የሚቆይ ተማሪዎች ሚቴን ጋዝ ሲምፕል ኬሚካል ሪአክሽን ሚቴን ጋዝ ይባላል ይሄ ሃይድሮካርበን ነው ተቀጣጣይ ነው ከኦክሲጅን ጋር ሲገናኝ ሞቱ ምን ይሰጠናል ካርበን ዳይኦክሳይድ ፕላስ ዋተር አለ ደግሞ ባይ ፕሮዳክት ነው ዋተር ደግሞ ይወጣል ባላንስ ሲደረግ አሁን ሚቴን ጋዝ እና ኦክሲጅን ኮምበስሽን ሲሰራ ሲቀጣጠል ማለት ነው ሂት ይኖራል እዚህ ጋር ካርበን ዳይኦክሳይድ እና ዋተር ይፈጠራል የዚህ ቶታል ማስ ብትወስዱ ግን ቶታል ማስ ከፕሮዳክቱ ቶታል ማስ ጋር እኩል ነው ቶታል ማስ ሁለቱ እኩል ናቸው የዚህ ሞለኪውላር ማሱን ብትወስዱ ካልኩሌት ብታደርጉ የዚህ ፕሮዳክቱ ሞለኪውላር ማሱን ካልኩሌት ብታደርጉ እኩል ነው ተማሪዎች ይሄ ምንን ያረጋግጥልናል law of conservation of mass ይሄንን ቤዝድ አድርጎ ዳልተን atoms cannot be created አለ አይፈጠሩም እንደዚሁም ደግሞ አይጠፉም ዲስትሮይድ አይሆኑም ይሄንን አረጋግጠናል በሲምፕል ኬሚካል ሪአክሽን ግን ይሄ ኤክሴፕሽናል ነው ኒውክሊየር ሪአክሽን የሚባል አለ ኤክሴፕሽናል ነው ይሄ ኒውክሊየር ላይ ኒውክሊየር chemical reaction nuclear chemical reaction ላይ አተሞች ዲስትሮይድ ይሆናሉ ወደ ኢነርጂነት ይቀየራሉ ኢነርጂ is equal to mc² አይደል ወደ mc² ነት ይቀየራሉ ለሲምፕል ሪአክሽን ግን ሲምፕል ኬሚካል ሪአክሽን ግን ይሰራል ሲምፕል ኬሚካል ሪአክሽን ላይ
የሪአክታንት ማሱ ከፕሮዳክት ማሱ ጋር ተመሳሳይ ስለሆነ ይሄኛው ፖስቱሌት ይሰራል ለሲምፕል ኬሚካል ሪአክሽን። አምስተኛው atoms combine in simple ratio። አተሞች ኮምባይን ሲያደርጉ በሲምፕል ሬሽዮ ነው የሚለን ተማሪዎች። ልክ ነው፣ ሲምፕል ሬሽዮ አላቸው ተማሪዎች። እዚህ ጋር ለምሳሌ ዴፊኒት ፕሮፖርሽን ይባላል። ሬሽዮ ነው ይሄ። ዴፊኒት ፕሮፖርሽን ላይ ለምሳሌ ዋተርን ብንወስድ ተማሪዎች ዋተር ሃይድሮጅን 2 ግራም ነው፣ ኦክሲጅን ደግሞ 16 ግራም ነው። ይሄ በ2 8 ይሆናል፣ ይሄ በ2 1። ይሄ ማለት 1:8 ሬሽዮ ነው። ሁሉ ጊዜ ዋተር ፎርም ሲያደርግ 1 እጁ ሃይድሮጅን ነው፣ 8 እጁ ደግሞ ኦክሲጅን ነው። ይሄ ምን ይባላል? ዴፊኒት ፕሮፖርሽን ይባላል። ዳልተን ይህንን አረጋግጧል። መልቲፕል ፕሮፖርሽንም አለ ተማሪዎች። መልቲፕል ፕሮፖርሽን ሁለትና ከዛ በላይ የሆነ ኮምፓውንድ ፎርም ሲደረግ ነው። ለምሳሌ ኦክሳይድ ኦፍ ናይትሮጅን እንስቲ እንደ ምሳሌ እንስጣችሁ። ናይትሪየስ ኦክሳይድ፣ ናይትሪክ ኦክሳይድ፣ ናይትሮጅን ዳይ ኦክሳይድ እነዚህ ሶስት ኮምፓውንዶች በናይትሮጅን እና በኦክሲጅን የተሰሩ ናቸው። ሲምፕል ሆል ነምበር ሬሽዮ በሲምፕል ሆል ነምበር ሬሽዮ ነው ይሄኛው ፎርም የሚሆነው። እንዴት ነው የምናደርገው? ሁሌ ፊክስ እናደርጋለን። ፊክስ ናይትሮጅንን ፊክስ አደረኩት። አንዱን ኤሌመንት ፊክስ ማድረግ ይቻላል። ናይትሮጅን ማስነበሩ 14 ነው፣ 2 ኤሌመንት ስለሆነ 28 ግራም ይኖረናል። አሁን ናይትሮጅንን ፊክስ ስላደረኩኝ ለናይትሪየስ ኦክሳይድ ምን ያህል ኦክሲጅን ያስፈልገኛል? 16 ግራም። ለናይትሪክ ኦክሳይድ ምን ያህል ያስፈልገኛል? 32። ለናይትሮጅን ዳይኦክሳይድ ምን ያህል ኦክሲጅን ያስፈልገኛል? 64። ግን እንዳይላችሁ ተማሪዎች ምንድነው መልቲፕል ፕሮፖርሽን ማለት? አንዱን ኤሌመንት ፊክስ ታደርጋላችሁ። ናይትሮጅንን ፊክስ አደረኩ፣ እቺ ኤንቱን ፊክስ አደረኩ። ኤንቱን ፊክስ አደረኩ ማለት ሁሉም ቦታ ላይ እቺ ነው ማመጣት። ለምሳሌ ናይትሪየስ ኦክሳይድ ላይ እዚህ ጋር አንድ ኦክሲጅን ጋር ነው የተጣበቀው። ከዛ እዚህ ጋር ናይትሪክ ኦክሳይድ ጋር እቺ ነው ራሱ ነው ማመጣት። አንድ ስለሆነች 2 ለማድረግ በ2 ስናባዛ 2 ኦክሲጅን ይሆናል፣ 32 ይሆናል። እዚህ ጋር አሁን ደግሞ ናይትሮጅን ዳይኦክሳይድ ጋር ናይትሮጅንን 2ቷን ስለሆነ የምንወስደው አሁንም ታይምስ 2 ማድረግ አለብን፣ 64 ይሆናል። ይሄ በ16 1 16 2 16 4 አይመጣም። ይሄ ምን እንለዋለን? ሲምፕል ሆል ነምበር ሬሽዮ ሲምፕል ሆል ነምበር ሬሽዮ ይባላል። በዚህ በሲምፕል ሆል ነምበር ሬሽዮ ኮምፓውንዶች ፎርም ያደርጋሉ። ይህንን ማነው ያረጋገጠው? ዳልተን ያረጋገጠው። እነዚህ ሶስቱ ትክክል ናቸው። 1 2 3 እነዚህ ሶስቱ ፖስቱሌቶች በጣም ትክክል ናቸው፣ ተረጋግጠዋል፣ ይሰራሉ፣ እንጠቀምባቸዋለን። ሁለቱ ግን የመጀመሪያዎቹ ሁለቱ አተምስ ኢንዲቪዚብል የሚለውና ኦል ኤሌመንትስ አይደንቲካል የሚለው የማይሰራ ስለሆነ በሞደርን ኬሚስትሪ ተተክቷል። ሞደርን ቲዮሪ ሞደርን ኬሚስትሪ ደግሞ በሚቀጥለው ፓርት በደንብ አድርገን እናየዋለን ተማሪዎች። ለዛሬ